የሆነ ሰው አንተ ሳታውቀው ይዋሻል። አንተ ደግሞ ፈገግ እያልክ በመገረም ራስን ትነቀንቃለህ። የሚናገሩትን ቃል ሁሉ ታምናቸዋለህ። ምክንያቱም ውሸታም ሰው አይመስሉም። አይንህን አተኩረው ያዩሃል። ንግግራቸው በጣም እርግጠኛ ከመሆኑ የተነሳ ሲናገሩ ስሜታዊም ጭምር ይሆናሉ። ነገር ግን ፈጽሞ ማንም ያልነገርህ ነገር ቢኖር መዋሸት ከባድ አይደለም። ከባዱ ነገር ውሸቱን መለየት ነው። እጅግ በጣም ጥቂት ሰዎች ግን ውሸታሞች ውሸታቸው እንዳይታወቅባቸው ራሳቸውን ከአደጋ የሚጠብቁባቸውን 5 ቀላል ሚስጥሮችን ጠንቅቀው ያውቃሉ። እስካሁን ድረስ አብዛኛው ሰው ውሸትን መለየት እንደሚችል ያስባል። ውሸታም ሰው አይን መታየትን የሚሸሽ የሚንቀጠቀጥ ወይም ንግግሩ የሚደናገር ይመስላቸዋል። እነሱ አንተ በትክክል ይህንን እንድታምን ነው የሚፈልጉት። ምክንያቱም አንተ የተጨነቀና የሚንቀጠቀጥ ውሸታም ሰው ትፈልጋለህ። የምትፈልገው ውሸታም ሰው ግን ረጋ ብሎና ሙሉ በሙሉ ሁኔታውን ተቆጣጥሮ ተቀምጧል። እነዚህ በውሸት የተካኑ ሰዎች አንተን በደንብ ያጠኑ ናቸው። አንተ ምን እንደምትጠብቅ ያውቃሉ። የሚያደርጉት ግን የዛን ነገር ተቃራኒ ነው። አንዴ እነዚህን 5 ሚስጥሮች ካወቅክ በኋላ በየቦታው ማስተዋል ትጀምራለህ። ስለዚህ ዛሬ ማንም ሰው እንድታውቃቸው የማይፈልጋቸውን 5 ሚስጥሮችን አካፍልሃለሁ። እንጀምር። አንደኛ፣ ውሸታም ሰዎች ረጅም ታሪክ ያወራሉ። የመጀመሪያው ሚስጥር፣ አንድ ሰው ሲዋሽህ ነገሩን በአጭሩ አይቋጨውም፣ ብዙ ያወራል። ጉዳዩን በጣም ያረዝመዋል። ለምሳሌ አንድ ሰው ሳታውቀው የሆነ ነገር ወስዶብህ ማን የወሰደብኝ ብለህ ቀላል ጥያቄ ብትጠይቀው እውነተኛ ሰው እኔ አልወሰድኩም ይላል። በቃ ጉዳዩ እዚያ ጋር ያበቃል። የሚዋሽ ሰው ግን አይ እኔ የትኛውንም ዕቃ አልወሰድኩም፣ ለምን ወስዳለሁ? ቀኑን በሙሉ ዕቃ ወደ አስቀመጥክበት ቦታ እንኳን ድርሽ አላልኩም። በተጨማሪም እኔ እንደዚህ አይነቱን ዕቃ በፍጹም አልፈልግም፣ የራስ ያለኝ፣ ማንንም መጠየቅ ትችላለህ። እኔ እንደዚህ አይነት ነገር በፍጹም አላደርግም እያለ ይቀጥላል። አንተ ላልጠየካቸው ምክንያቶች ሁሉ ዝርዝር ማብራሪያ በመስጠት ሙሉ ታሪክ ይገነባሉ። ይህንን የሚያደርጉት ብዙ ቃል በተናገሩ ቁጥር እውነት የሚናገሩ ስለሚመስላቸው ነው። ነገር ግን እውነታው ይህ አይደለም። ለምን እንደሆነ እነሆ። ምክንያቱም ታማኝ ስላልሆኑ እንዳታምናቸው በጣም ስለሚፈሩ ተጨማሪ ነገሮችን ይቆልሉብሃል። በደንብ ካብራሩልህ መጠየቅን የምታቆም ይመስላቸዋል። እውነተኛ ሰዎች ግን ዝም ብለው ቀጥተኛ ምላሽ ይሰጣሉ። እውነት እየተናገሩ ስለሆነ እርግጠኞች ናቸው። ፍርሃትም ሆነ መደናገጥ የለባቸውም። ስለዚህ ለአንድ አዎ ወይም አይደለም ተብሎ ለሚመለስ ቀላል ጥያቄ ሙሉ ስብከት ካቀረቡልህ ይህ ትልቅ የማስጠንቀቂያ ምልክት ወይም ቀይ መብራት ነው። በዚህ ጊዜ ምን ማድረግ አለብህ? ለምን ያክል ጊዜ እንደሚያወሩ በትኩረት አድምጥ። ንግግሩ በጣም እንደረዘመ ከተሰማ ራስህን እንዲህ ብለህ ጠይቅ። የተናገሩት ንግግር እውነት ከሆነ ለምንድን ነው ይህንን ያክል የሚለፉት? ምክንያቱም እውነት ሁልጊዜም እውነት ነው። ማረጋገጫ መስጠት ወይም መልፋት አያስፈልገውም። ሁለተኛ፣ ያንተኑ ቃል መልሰው ይጠቀማሉ። ሁለተኛው ሚስጥር፣ ጥያቄ ስጠይቃቸው ያንተኑ ቃል አንተ ያልከውን በትክክል ቃል በቃል ይደግሙታል። ለምሳሌ የሆነን ሰው ዕቃዬን ለምን ሰበርከው ብለኸው እውነተኛ ሰው አልሰበርኩትም፣ እኔ አይደለሁም ወይም በፍጹም ብሎ በተፈጥሯዊ ሁኔታ ይመልሳል። የሚዋሽ ሰው ግን ያንተኑ ቃል በትክክል በመድገም እኔ ያንተን ዕቃ አልሰበርኩም ይላል። ለምን መሰለህ? ጊዜ ለመግዛት ነው። ለማሰብና ታሪክ ለመፈብረክ ጊዜ ያስፈልጋል። አንድ ሰው ጥያቄን ሲደግም ታሪክ ለመፍጠር ጊዜ እየፈለገ ነው። አይምሮ በጣም እየለፋ ነው። ያንተኑ ቃል መልሶ መናገሩ ለማሰብ ጥቂት ተጨማሪ ሰከንዶችን ይሰጠዋል። ቃላቶችን መደጋገማቸው የበለጠ ደህንነት እንዲሰማቸው ያደርጋቸዋል። ያንተን ቃላት ከተጠቀሙ ይበልጥ የምታምናቸው ይመስላቸዋል። ነገር ግን እውነተኛ ሰዎች አንተን መቅዳት አያስፈልጋቸውም። ወዲያውኑ በፍጥነት ይመልሳሉ። በሚቀጥለው ጊዜ ጥያቄህን መልሰው ሲደግሙልህ ተጠንቀቅ። ስለዚህ ምን ማድረግ አለብህ? ጥያቄውን በሌላ መንገድ ቀይረህ ድገመው። የተለዩ ቃላትን ተጠቀም። የሚዋሹ ከሆነ ይደናገጣሉ፣ ንግግራቸው ይቋረጣል። ምክንያቱም አሁን ዝም ብለው ያንተን ቃላት መቅዳት አይችሉም። ሶስተኛ፣ ሌሎችን ቀድሞ ይወቅሳሉ። ሶስተኛው ሚስጥር፣ አንተ ምንም ሳትናገር በፊት እነሱ ሌሎችን መውቀስ ይጀምራሉ። አንድ ነገር ሲበላሽ፣ ገንዘብ ሲጠፋ ወይም ሚስጥር ሲወጣ አንተ ገና መናገር ሳትጀምር አንድ ሰው ዘሎ በመግባት እንዲህ ይላል፣ እኔ አልነበርኩም፣ እገሌ ነው፣ ሁልጊዜ እንደዚህ የሚያደርገው እሱ ነው ይላሉ። ማንም ሳይወቅሳቸውና ሳይጠይቃቸው ገና ከመሬት ተነስተው ራሳቸውን መከላከልና ሌላውን ሰው አሳልፎ መስጠት ይጀምራሉ። ለምን መሰለ? ጥፋተኛ የሆኑ ሰዎች ምንም አይነት ጫና በሌለበት ሁኔታ እንኳን ከፍተኛ የጥፋተኝነት ስሜትና ጫና ስለሚያርፍባቸው ነው። አንተ ስለነሱ እያሰብክ ይመስላቸዋል። ስለዚህ ያንተን ትኩረት በፍጥነት ወደ ሌላ አቅጣጫ ማስቀየር ይኖርባቸዋል። ይህ
ቀድሞ ማስቀየስ ይባላል። ማንም ጥያቄ ሳይሰነዝር በፊት ራስህን ለመከላከል መሞከር ትልቅ የውሸታምነት ምልክት ነው። እውነተኛ ሰዎች ግን ይህንን አያደርጉም። ጥፋተኛ ካልሆኑ ዝም ብለው ይጠብቃሉ። ስለማይፈሩ ጥያቄ እንድጠይቃቸው ይፈቅዳሉ። ጥፋተኞቹ ግን ቀድሞ ይደነግጣሉ። በጣም ፈጥነው ሁኔታው ውስጥ ዘለው ይገባሉ። ታዲያ ይህንን እንዴት ማወቅ ትችላለህ? መጀመሪያ ማን እንደሚናገር በትኩረት ተመልከት። ገና ማንም ሳይወነጅል ስለ ወቀሳ የሚያወራው ማን ነው? ጉዳዩ ሲከሰት ልታዩ የሚገባ ሰው እሱን ነው። ዝም ብለህ በንቃት ታዘብ። ምክንያቱም ብዙ በተናገሩ ቁጥር ማንነታቸውን ይበልጥ ይገልጣሉ። ብዙም ሳይቆይ ማወቅ የማይገባቸውን ነገር አምልጧቸው ይናገራሉ። እውነት ታጋሽ ናት፣ ውሸት ግን ትጣደፋለች። አራተኛ፣ ትናንሽ ዝርዝር ነገሮችን ይለውጣሉ። አራተኛው ሚስጥር አንድ ሰው ሲዋሽ ታሪኩን ወጥ በሆነ መልኩ ቀጥ አድርጎ መውሰድ አይችልም። ይሄ የሆነው ታሪክ የመፍጠር ችሎታ ስለሌለው ሳይሆን ውሸት እውነተኛ ስላልሆነ ነው። ውሸት የተቀነባበረ ነገር ነው። የተቀነባበረ የፈጠራ ወሬ ደግሞ አስታውሶ ማቆየት በጣም ከባድ ነው። ታሪክ ሲነግሩ ትሰማቸዋለህ። መጀመሪያ ላይ ታሪኩን በትክክል ይነግሩሃል። ነገር ግን ከአንድ ሳምንት በኋላ ስለዚያው ነገር መልሰህ ስትጠይቃቸው አንድ ነገር ተቀይሮ ታገኘዋለህ። ነገሩ የተከሰተበትን ሰዓት፣ ቀለሙ ወይም እዛ የነበረው ሰው ማን እንደነበረ ያሉ ትናንሽ ዝርዝር ጉዳዮች ይለወጣሉ። መጀመሪያ ላይ ምናልባትም እኔ ነኝ በተሳሳተ መንገድ ያስታወስኩት ብለህ ታስብ ይሆናል። ነገር ግን እንደዛ አይደለም። የቀየሩት እነሱ ናቸው። ምክንያቱም ከዚህ በፊት ምን እንደተናገሩ ረስተውታል። እውነተኛ ነገር ሲከሰት አይምሮህ እንደ ፊልም አድርጎ ያስቀምጠዋል። ዝርዝር ነገሮችን ሁልጊዜም አንድ አይነት ሆነው ይቆያሉ። ነገር ግን አንድ ነገር ፈብርከህ ስትናገር አይምሮህ አዲስ ነገር ለመፍጠር መስራት አለበት። ታሪኩን በነገርከው ቁጥር አይምሮህ እንደ አዲስ ይሰራዋል። በዚህ የተነሳ በየጊዜው ጥቂት ለውጦች ይኖሩታል። ስለዚህ በትልልቅ ጉዳዮች ላይ ሳይሆን የሚሳሳቱት እንደዚህ አይነት የማታስተውላቸው በሚመስሏቸው ትናንሽ ዝርዝር ነገሮች ላይ ነው። ነገር ግን በትኩረት ከተከታተልካቸው ትደርስባቸዋለህ። በተለይ ታሪኩ ከአንድ ጊዜ በላይ እንዲነግሩ ከጠየካቸው ይለያሉ። ታዲያ እንዴት ነው የምትፈትናቸው? በክፉ መንገድ ሳይሆን በጣም በተለመደና ቀለል ባለ መልኩ ጉዳዩን ቆይተህ መልሰህ አንሳው። አንድ ጊዜ ደግሞ እንዲያብራሩልህ ጠይቃቸውና በትኩረት አዳምጥ። ታሪኩ በትንሹም ቢሆን ከተቀየረ መልስን አግኝተሃል ማለት ነው። እውነተኛ ሰዎች ታሪካቸውን አይቀይሩም፣ ሊቀይሩትም አይችሉም። ምክንያቱም በማስታወሻቸው ውስጥ ታትሞ የቀረ እውነተኛ ክስተት ስለሆነ። የሚዋሹ ሰዎች ግን ታሪካቸውን ይገለባብጣሉ፣ ያስተካክላሉ። አምስተኛ፣ ዝምታን ይጠላሉ። የመጨረሻው ሚስጥር ዝምታን በጭራሽ መቋቋም አይችሉም። ጥያቄ ጠይቃቸው መልስ ከሰጡ በኋላ ዝም ብለህ ብትጠብቅ ይደነግጣሉ። ምክንያቱም ዝምታው እንዳላመንካቸው አድርገው እንዲያስቡ ያደርጋቸዋል። ይህ እንደ ትልቅ ጫና ይሆንባቸዋል። ታዲያ ምን ያደርጋሉ? ያን ዝምታ ለመሙላት ሲሉ ተጨማሪ ነገሮችን መደርደር ይጀምራሉ። እንደገና ያብራራሉ፣ ይደግማሉ። ታምነኛለህ ወይም ለምንድነው እንዲህ የምታየኝ እያሉ ይጠይቃሉ። እውነተኛ ሰዎች ግን በዝምታ ውስጥ ምንም ነገር የለባቸውም። መልሳቸውን ሰጥተዋል፣ እውነቱን ተናግረዋል። አሁን ዝም ብለው ይጠብቃሉ። ፖሊሶች በምርመራ ወቅት ዝምታን እንደ ጥልቅ መሳሪያ የሚጠቀሙት ለዚህ ነው። ጥያቄ ይጠይቃሉ፣ ምላሽ ያገኛሉ። ከዛ በኋላ ዝም ብለው ይቀመጣሉ። ጥፋተኛ ሰው ደግሞ ሁልጊዜ ዝምታውን ለመስበር ብዙ ያወራል። ከመናገር ውጭ ምንም አማራጭ የላቸውም። ብዙ ባወሩ ቁጥር ደግሞ ማንነታቸውን ይበልጥ ይገልጣሉ፣ ነገሩን ያበላሻሉ፣ ትርጉም የማይሰጡ ነገሮችንም መናገር ይጀምራሉ። ስለዚህ አንድ ሰው እየዋሸህ እንደሆነ ሲሰማህ የምትጠቀመው መሳሪያ ይኸውልህ። ጥያቄን ጠይቅ፣ ከዛ በኋላ ንግግርህን አቁም። ክፍተቱን ለመሙላት አትሞክር። ዝም ብለህ በጸጥታ ነገሩን ታዘብ። እውነተኛ ከሆኑ እነሱም አብረው ይጠብቃሉ። እየዋሹ ከሆነ ግን ይደናገጣሉ፣ ያወራሉ፣ በመጨረሻም ራሳቸውን አሳልፈው ይሰጣሉ። ዝምታ የእውነት ምርጥ ጓደኛ ነው። አሁን እንግዲህ ውሸታሞች በፍጹም እንዳታውቅባቸው በጥብቅ የሚመኟቸውን 5 ሚስጥሮች አውቀሃል። ረጅም ታሪኮች፣ የተደጋገሙ ቃላት፣ ቀድሞ መውቀስ፣ ዝርዝር ነገሮችን መለወጥ እና ዝምታን መፍራት። ነገር ግን ዋናውና እውነተኛው ሚስጥር ይኸውልህ፣ እነሱ ከአንተ የተሻሉ ወይም የበለጡ ብልሆች አይደሉም። ይልቁንም ይበልጥ ተስፋ የቆረጡ ጭንቅ ውስጥ የወደቁ ናቸው። የሆነን ነገር ለመጠበቅና ለመሸሸግ ስለሚጣጣሩ ይበልጥ ይለፋሉ፣ ይበልጥ ያቅዳሉ። አንተ ግን ከዚህ የበለጠ ጠንካራ ነገር አለህ። እውነት አለህ። እውነት ደግሞ ምንም አይነት ማታለያ ዘዴ አያስፈልገውም። ዝም ብሎ በረጋ በጸናና በጠነከረ ሁኔታ በራሱ ይቆማል። ስለዚህ
ሰው ሲዋሽህ ጥያቄዎችን መጠየቅ አትፍራ። ምላሾችን በመፈለግህ መጥፎ ስሜት አይሰማ። ነገሮች እርስ በርሳቸው እንዳልገጠሙና እንዳልተንሰላሰሉ ስላስተዋልክ ብቻ ማንም ሰው እብድ እንደሆንክ እንዲሰማህ እንዲያደርግህ አትፍቀድ። በሚቀጥለው ጊዜ የአንድ ሰው ቃላት ከድርጊቶቹ ጋር የማይጣጣሙ ሆነው ሲገኙ እነዚህን ሚስጥሮች አስታውስ። ረጅም ማብራሪያዎችን በትኩረት አዳምጥ። የተደጋገሙ ቃላትን ተከታተል። ማን ቀድሞ ራሱ እንደሚከላከል ልብ በል። የዝርዝር ነገሮችን መለዋወጥ ተቆጣጠር። እንዲሁም ዝምታን በአግባቡ ተጠቀም። መታገል ወይም መጨቃጨቅ አያስፈልግም። አንዳንድ ጊዜ እውነታውን ዝም ብሎ ማወቅ ብቻ በቂ ነው። አንዴ ውሸትን ካየው በኋላ መልሰህ ለማየት አትችልም። ሊደበቅህ አይችልም። ራስን ጠብቅ፣ የውስጥ ስሜትህንም እመን። እነሱ ሊያሸንፉ የሚችሉት አንተ የጨዋታውን ሕግ በማታውቅበት ጊዜ ብቻ ነው። አሁን ግን ታውቀዋለህ። አሁን ዝግጁ ነህ። ከእንግዲህ ወዲህ በፍጹም እንዳትታለል። ቪዲዮዬ ጠቃሚ ሆኖ ካገኛችሁትና ወደፊት እንደዚህ አይነት ማንም የማይነግራችሁ በጣም ጠቃሚ መልእክቶችን እንዳጋራችሁ ሰብስክራይብ እንዲሁም ላይክ እና ሼር በማድረግ አጋርነታችሁን ግለጹልኝ። ስለተከታተላችሁን ከልብ አመሰግናለሁ።